እንዴት ነው አንድ ሰው ኢትዮጵያ ያለ ሰው እንዴት ነው ወደ አሜሪካ በነርሲንግ በኢትዮጵያ ዲግሪ መምጣት የሚችለው? ምን አይነት ፈተና ያስፈልጋል? ዶክመንት ኢቫሉዌት መደረግ አለበት ወይ? ዶክመንት ኢቫሉዌት የሚደረግ ከሆነ በማን ነው ዶክመንት ኢቫሉዌት መደረግ ያለበት? እንግሊሽ ፕሮፊሽንሲ ቴስት ከሆነ የሚወሰደው የት ነው የሚወሰደው? ዶሊንጎ ነው? አይኤልቲኤስ ነው? ቶፍል ነው? የትኛው ነው አክሰፕት የሚደረገው? ከዛ ደግሞ ቪዛ ታይፑ ምንድነው? በየትኛው ቪዛ ታይፕ ነው? ኤች1 ቪዛ በሚባለው ነው ወይስ ኢቢ3 በሚባለው ነው? ኢቢ1 ነው? ኢቢ2 ነው? በየትኛው ቪዛ ታይፕ ነው የሚመጣው? ኤች1 ቪዛ ጋር ተያይዞ ደግሞ አሁን ያለው ነገር ስለሚታወቅ በየትኛው ቪዛ አንድ ሰው ወደዚህ መምጣት ይችላል? ከዛ ውጪ ደግሞ ፈተና ኢትዮጵያ ውስጥ ኢንክሌክስ ኤግዛም እንደማይሰጥ ይታወቃል። ኢንክሌክስ ኤግዛም የሚወሰድባቸው ሀገራቶች አሉና የት ነው የሚወሰደው? ኢንክሌክስ ህንድ ነው የሚወሰደው? ኬንያ ነው? ዱባይ ነው? ሳውዝ አፍሪካ ነው? የት ነው ለኢትዮጵያን ሊቀርብ የሚችለው? ቲኬቱ በጣም ረከስ ሊል የሚችለው ወይ ደግሞ ቲኬቱንስ ማን ነው ከቨር የሚያደርገው? የሆቴል የቲኬት የኤግዛም እነዛን ወጪዎች ማን ነው ከቨር የሚያደርገው? ኦኬ እንግዲህ ፕሮፊሽንሲ አለፈን፣ ኢንክሌክስ ኤግዛም አለፈን። the next step ደግሞ ምንድነው? ከኢትዮጵያ ዳይሬክትሊ ቪዛው ማን ፕሮሰስ የሚያደርግልን? በወርክ ፐርሚት ነው የምንመጣው ወደ አሜሪካ ወይስ በግሪን ካርድ ነው የምንመጣው? ምን ያህል ጊዜ ይፈጃል ፕሮሰሱ? ምን ያህል ነው የሚከፈለው? ለኤምባሲ ኢንተርቪው ምን ይመስላል? ኤምባሲ ኢንተርቪው ላይ ምን አይነት ጥያቄዎች ኤክስፔክት ይደረጋል? ባንክ ስቴትመንት ማሳየት ይጠበቅብኛል ወይ ኤምባሲ ገባ? እነዚህ እንትኖች መልስ እናገኛለን በታለማ። ስለዚህ በደንብ ታፕታፕ አድርጉት ብዙ ሰው ጋር እንዲደርስ። አሁን 14 ሰው ነው የሚታይ፣ ብዙ ሰው ጋር እንዲደርስ ሼር አድርጉት። አንዳንዶቻችሁ እዚህም አሜሪካ ውስጥ ያላችሁ ነርሶች ደግሞ አንዳንድ ፕሮሰሱ እናንተ ከቪዛ ጋር ምናምን የተያዘው ነው የማይመለከታችሁ እንጂ ከዛ ውጭ ያለው ነገር ኦልሞስት ኢንክሌክስ ኤግዛም አሜሪካ ሆናችሁ ኢትዮጵያ ሆናችሁ የትኛውም አሜሪካ ውስጥ ለመስራት ነርስ ከሆነ ኢንክሌክስ ኤግዛም ይወስዳል። ከሱ ጋር የተያዙ ነገር ኮመን ነው። ኢቫሉዌሽን ፕሮሰሱ ኮመን ነው። እሱን በደንብ ዲስከስ እናደርጋለን። ፕሊዝ ይሄንን ላይቭ ለብዙ ሰዎች እንዲደርስ ሼር አድርጉት። እዚህ አሜሪካም ላሉ፣ ዩሮፕም ላሉ፣ አረብ ሀገርም ላሉ በነርሲንግ ዲግሪ ያላቸው ሰዎች ይጠቅማቸዋል። ይሄ ኢንፎርሜሽን አሜሪካም ሆናችሁ ከአሜሪካም ውጪ ሆናችሁ ስፔሻሊ ደግሞ ኢትዮጵያ ያላችሁና አሜሪካ ነገር በኢትዮጵያ በነርሲንግ ዲግሪያችሁ ወጣችሁ መስራት የምትፈልጉ ኢንፎርሜሽን በጣም ስለሚጠቅማችሁ ፕሊዝ ታፕ አድርጉት፣ በደንብ ሼር አድርጉት። ዋንስ የተወሰኑ ጥያቄዎችን ካየም በኋላ ከዛ ጤኒ ጥያቄ ካላችሁ ደግሞ እየገባችሁ ጠይቁታላችሁ ማለት። እስከዛ ግን እኔና ብሩኬ የምናነሳቸውን ጥያቄዎች እሱንም ኤክስፒሪየንስ ሼር ያደርገናል ማለት ነው። ስለዚህ በተቻላችሁ መጠን ይሄ ኦፖርቹኒቲ ለብዙ ሰዎች ይጠቅማል። ብዙ ሰዎች ገንዘብ የላቸውም ግን ጥሩ እውቀት አላቸው። ተመርቀው ኢትዮጵያ ውስጥ ስራ በነርሲንግ ዲግሪ ተመርቀው ስራ ያጣሉ እና ምን አይነት ኦፖርቹኒቲ አለ የሚለው ይሄ በደንብ ስለሚያግዝ፣ ስለዚህ እንደዛ እናድርግ። አመሰግናለሁ ብሩኬ አመሰግናለሁ እኔም ስለመጣ ቴንክ ዩ ሶ ማች። እኔም አመሰግናለሁ። ይሰማል በደንብ? አዎ አሁን በደንብ ነው ድምጽ በደንብ ጥርት ብሎ ነው የሚሰማው። ኦኬ አሪፍ ጥርት ብሎ ነው የሚሰማው። እናንተ ጋር አየር ምናምን እንዴት ነው? ጥሩ ነው? ዛሬ ጥሩ ነው። ዛሬ አይ ቲንክ ጥሩ ነው መሰለኛል። ዊኬንድ እየጠበቅን ነው። አዎ ቅዳሜና እሑድ ብለዋል። ቅዳሜና እሑድ አካባቢ ኤክስፔክት ይደረጋል። እንግዲህ እንጠብቃለን። እየጠበቅን ድጋሚ በረዶ እንጠብቃለን እና አይ ቲንክ ፍሮም ሰላም ለምትዩ አዎ ትክክል። ከሰላም አይ ቲንክ ከታች እየጠየቀች ነው መሰለኝ ደጋግሞ ቤተሰብ ተገኘ። ያው ታክ ደስ የሚለው እሱ ነው። ኢትዮጵያ ገና ጠዋት ነው መሰለኝ እና እየነጋ ስለሆነ አዎ ኢትዮጵያ እኔም ሰዓቱን የሚገርም ቢያንስ 12 ላይ ብዙ ጊዜ የማደርገው በእኛ 10 በኢትዮጵያ 12 ነው፣ ፍራይዴ ነው የሚሆነው እነሱ ጋር። አሁን በሰዓተኛ ጋር ሐሙስ ነው እነሱ ጋር አርብ ገብቷልና ብዙ ጊዜ በዚህ ሰዓት ማድረግ 12 ሰዓት ነው ቢያንስ ይነቃል። ለኛም ለነሱም ጥሩ ሰዓት ነው ብዬ ስለማስብ ለኛ እንዳው ይመሻል። ለሊት ኦልሞስት ሚድናይት ነው ይመሻል። ለነሱ ግን እርሊ ሆነባቸዋል መሰለኝ ትንሽ። ኦኬ ያ ምናልባት ወደ ስራ ሳይገቡ ካገኘናቸው ወደ ስራ ሳይገቡ መንገድ ላይ ሆነው እያዳመጡ ወደ ስራ እና ራስን አስተዋውቀን። በጣም አመሰግናለሁ ዳጊ፣ በጣም አመሰግናለሁ። ቴንክ ዩ ሶ ማች። አንተም በቀናነት እሺ ይጠቅማል ብለህ ለመጋበዝ ስለፈቀድክ በጣም ቴንክ ዩ ሶ ማች። ስሜ ብሩክ እባላለሁ።
ስለ ራሴ ነርስ ነኝ። ኢትዮጵያም እያለሁ ነርስ ነበርኩኝ ለተወሰነ ዓመታት። ከዛ በኋላ አሁን ከረንትሊ ደግሞ ወደ አሜሪካ በስራ እድል መጥቼ እዚህ በነርሲንግ እየሰራሁ እገኛለሁ። ኦልሞስት ከመጣሁ የተወሰነ ወራቶች ሆኖኛል። አይ ቲንክ እንግዲህ ቀስ እያለን ደግሞ በደንብ እንቀጥላለን። እሺ ብርቅዬ ቴንክ ዩ ሶ ማች። እንግዲህ በጣም እንዴ አሜሪካ እንዴት አያት? እንዴት ነች? እንዴት ተቀበለች? አሜሪካ በሙቀቱ ጊዜ ነበር የመጣሁትና ከዛ ትንሽ ሞቅ ብሎ ለካስ ይሞቃል ሳለት ደግሞ ብርዱ መጣ። እንግዲህ ጥሩ ነው፣ ደስ ይላል ያለው ነገር፣ ሁሉ ነገር የተመቻቸ ሆኖ ዌዘር ብቻ ተበድላቸዋል። አየለው ብዙ ነገር ጥሩ ነው። ያኛው የተሻለ ነው፣ የተሻለ ነው። ብዙ ጥሩ ነገሮች አሉ። ደስ ይላል። እስካሁን ድረስ ለመልመድም አያስቸግርም ብዙም እና በጣም እዛ አይተው እዚህ በጣም ኤክስፔክት እንዳደረከው ነው ያገኘው። አይ ቲንክ ትንሽ የሶሻል ሚዲያው ዘመን ስለሆነ አሁን ትንሽ ጋፑን ከፍ እንትን ብሎት ነበር፣ አጥቦት ነበር። እውነታውን እያየን ስለነበረ ቲክቶክ ምንም ሞር አቅርቦናል መሰለኝ ከድሮ በስልክ ከምንሰማው የምናየው በጣም ጓግተን የተለየ ጠብቀን ነበር። አሁን ግን ለሪያሊቲውን ለማየት ትንሽ ስለሞከርኩ መሰለኝ እንዳጠበቅኩት ያገኙት ማለት ይችላሉ። ከጠበቅኩት አልወረደብኝም። ጥሩ ነው። ከብዙም ኤክስፔክት በጣም አላደረኩም፣ ግን በቂ ደስተኛ ሆኛለሁ። የሲስተሙ ሁሉም ነገር እንደሚከብድ ከውጭ ሲሰማና ሲታይ እንደውም ይሻላል መሰለኝ። እንግዲህ በጣም ቴንክ ዩ ሶ ማች። ያው ዛሬ የተገናኘንበት ዋናው ዓላማ ታውቃለህ፣ ብዙ ጊዜ የኢትዮጵያ ዲግሪ ምንም ዋጋ የለውም፣ በኢትዮጵያ ዲግሪ የሆነ ቦታ ሄደ ውጭ በተለይ ወተህ አትሰራበት የሚል ነገር አለ ብዙ ጊዜና አንተ ደግሞ እንግዲህ ከኢትዮጵያ ዳይሬክትሊ በስራ አሜሪካ በነርሲንግ ስራ ነው የመጣኸውና ብዙ ሰዎች ደግሞ ይህን ኦፖርቹኒቲ አያውቁትም። ብዙ ሰው ይፈልጋል፣ መንገዱን አያውቀውም። ብዙ ጥሩ ጭንቅላት ያላቸው ኢትዮጵያ ውስጥ በጣም ጥሩ ግሬድ ያላቸው ስራውን በደንብ ነርሲንግ ስራውን በደንብ የሚያውቁት አሉ። አንተም ስራው ላይ ስለነበርክና ይሄ ኦፖርቹኒቲ እንዳለ ነው ዋናው ዓላማችን፣ ለነሱ መንገዱን ወይው ለማሳየት ነውና አንድ ሰው እንኳን ከተጠቀመ ብለን። ስለዚህ እስቲ መጀመሪያ ይሄን ኢንፎርሜሽን እንዴት ነው የሰማኸው? እንዴት ነው ያወቅከው በነርሲንግ ዲግሪ እዚህ መምጣት መስራት አሜሪካ እንደሚቻል? እንደ የመጀመሪያውን እስቲ እንትኑን ገጠመኝም በለው እንትን ሼር ብታደርገኝ ደስ ይላል። እሺ መጀመሪያ የሰማሁት ቅድም አይ ቲንክ ናኒ የምትባል ከታች የጠቀሰች ነበር። ሰላም ነው የተማርከው? ሰላም ሄልዝ ሳይንስ ኦፍ ኮሌጅ የሚል ጠይቃኝ ነበርና እዛ ነበር የተማርኩትና መጀመሪያ የተማርኩበት ትምህርት ቤት ሲገነባ ለውጭ አገር ለመላክ ነርሶች ብሎ በአላሙዲን ስር የተገነባ ትምህርት ቤት ነበርና ሙሉ መጽሐፎቹ ትምህርት ቤቱ ቆይቷል። ኦልሞስት 20 ምናምን በፊት የተከፈተው። ኤቭሪቲንግ ግን ከውጭ በመጡ ነርሶች ነበረ የተከፈተ። ሲከፈት የሚያስተምሩት እንደዛ ነበር። መጽሐፎችም ኤቭሪቲንግ ዶኔሽን ነውና ላይብራሪ የሆነ መጽሐፍ እያጠናው ፈርስት ፔጅ የሚለው ነርስ ናችሁ እና አሜሪካ መሄድ የምትፈልጉ ከሆነ ካፕላን የሚባል መጽሐፍ ነበር አስታውሳለሁ። ሃው ቱ ጌት ጆብ ኢን አሜሪካ ይልና ርዕሱ። ከዛ ኢች ፕሮሰስ ያብራራል። ኢኒክሊክስ የሚባል ኤግዛም አለ። ከዛ በኋላ ማንም ሰው መፈተን ይችላል እና ዌብሳይት አለው ኤንሲኤስቢን የሚባል እና እዛ ላይ ገብታችሁ ማየት ትችላላችሁ የሚል አንብቤ ነበር ተማሪ ያለውና እድሉ እንዳለ ኦኬ አለ እንዴ እንደዚህ አይነት እድል ብዬ እኔ ደግሞ ሰምቼ አላውቅም። ከመቼም ያው አንዳንዴ ሊሚትድ የሆነ ሰርችም ሳረግ ከኢትዮጵያ ኮሚኒቲ አንጻር ነው እንጂ ከሌላው ኮሚኒቲ አንጻር አላየውም ነበር እና እንደዚህ እድል እንዳለ አላወቅኩም ነበር። ከዛ ይህንን እንግዲህ ተማሪ ያለው ነው ያው ረስቼዋለሁ። የሆነ ከተመረቅኩ ከ2 ዓመት አካባቢ 2 እንኳን አይበላም ዓመት ከምናምን አካባቢ ፌስቡክ ላይ አድቨርታይዝመንት መጣልኝ። አጋጣሚ እያለፍኩና ያው አያምንም ብዙ ጊዜ እኔም አላምንም ከማያምኑት ወገን ነበርኩ። ከዛ በኋላ ማጭበርበር ይመስለኛል እና አልፈው ነበር። የሆነ ቀን ግን የሄዱ ነርስ ከተለያዩ ከፊሊፒን ከአፍሪካ ሀገር የሄዱ ነርሶች እንዴት እንደሄዱ በምን አይነት ኤጀንሲ እንደሄዱ ሲያወሩ አየሁ ነው። በፊት ያኛውንም ስለነበርኩ 2 ሲሆንብኝ ኦኬ ነገር እውነት ሊሆን ይችላል ስቲል ለምን አላየውም ብዬ አፕላይ አደረኩኝ። ኦንላይን ላይ ጀስት አድቨርታይዝመንት ላይ ነው ያየሁትና እኔ የመጣሁበት ኤጀንሲ አቫንት ይባላል። አቫንት ትልቅ ታዋቂ ኤጀንሲ ነው በአሜሪካ ኢንተርናሽናል ነርሶች በማምጣት እና አጋጣሚ ኦንላይን ሳይ አፕላይ ቀጥታ አስታውሳለሁ እንደማታ ነበርና ድንገት
ቀጥታ አፕላይ ያደረኩት እውነት ስላልመሰለኝ መሰለኝ የሆነ አፕሊኬሽን ፎርም አለ ቀጥታ የተወሰነ ጥያቄ የሚጠይቅ ስም፣ የት እንደሰራው፣ የት እንደተማርኩ እንደዚህ ሞልቼ አፕላይ ያደረኩት እና በዚህ መልኩ ነው ድንገት እድሉን ያገኘሁት የመጀመሪያ አፕላይ ለማድረግ። ወደ እንትኑ ስመጣ ብዙ ጊዜ ያው ትረስት አናደርገው እንኳን በፌስቡክ ያየነውን የአድቨርታይዝመንት አይደለም ሰው ልኮ እንኳን ሊንኮች ምናምን ያው ስልክላቸው አንተ ያልከውን ኤጀንሲ ልክ ትረስት አያደርጉም። ብዙ ጊዜ አሁን ብዙ ከአፍሪካ ይመጣሉ፣ ከህንድ፣ ከቻይና ከብዙ ሀገር ይመጣሉ ነርሶች ወደዚህ ሀገር በዚያውን አንተ በመጣበት ኤጀንሲ እና አንተና ፌስቡክ ላይ ነው ያየውና እንዴት በምን አይነት ለሌሎችም ሌሰንስ ላይ እንዴት ቫሪፋይ አድርገው ትክክል ነው አይደለም የሚለውን? ኦኬ ጥሩ ጥያቄ ነው። ብዙ ጊዜ አናምንም እንደነዚህ አይነት ነገሮች እድል ሲኖሩ አይመስለንም ትክክል እና ቬሪፋይ ለማድረግ እንኳን የተጠቀምኩት ቀጥታ ከፌስቡኩ ሊንክ አለው ወደ ዩቲዩብ የሚወስድ ከዛ ዩቲዩብ ላይ ሄድኩና ቴስቲሞኒ የሚሰጡ ሰዎች አሉ እዚህ ሀገር በዛ ፕሮሰስ የመጡ ዩቲዩብ ላይ ፖስት የተደረጉ ኢንተርቪዎች አሉ። አይ ቲንክ አስታውሳለሁ ብዙ ኢንተርቪዎች አየው። ከዛ ስማቸውን እየፈለግኩ መልሼ ፌስቡክ ላይ እጄ ይሄ ነገር እውነት ነው እውነት ከሆነ ልጆቹ ራሳቸው ፖስት ያደረጉት ካለ ብዬ መልሼ ስፔሲፊክሊ የመጡትን ነርሶች ኮንታክት ለማድረግ የተወሰነ ሞከርኩኝ። ከዛ በኋላ አይ ቲንክ ብዙ ያው ስለማያውቁም እንግዲህ ከሌላም ሀገር ስለሆንኩ መሰለኝ የዚህኛ ሀገር ዜጎች አላገኘውም ነበር ሲስተም ላይም ዩቲዩብም ላይ የተወሰነ የመለሰልኝ ሰው አላገኘውም ነበር በጊዜው። ከዛ በኋላ ግን በቃ በአትሊስት ፌስቡካቸው ላይ ሌላ ሀገር እንደነበሩ አሜሪካ እንደመጡ ምናምን የሚገልጽ ነገር ስለነበር ኦኬ ነገር እውነት ቢኖረውም ባይኖረውም ሲስተሙን ሳየው ምንም አይጠይቅም ይላል፣ ክፍያ የለውም ይላል። ብዙ ጊዜ የሚያጭበረብሩ ነገሮች ከገንዘብ ጋር ሪሌትድ ይሆናሉ እና ይሄኛው ስለ ገንዘብ የሚጠይቀው ነገር የለም። የሚጠይቀው ትምህርት ሪኳየርመንቱን ያሟላል ወይ፣ የት ሰርቷል ወይ፣ ሪኳየርመንቶች አሉት የትምህርት ነርሲንግ ዲግሪ ኦር ዲፕሎማ ከሁለት አንዱ ቢሆን ይቻላል። ወይም ደግሞ ከሆስፒታል ደግሞ ከመንግስትም የግልም ግን ከ100 አልጋ በላይ ያለው ሆስፒታል መስራት ነው ሪኳየርመንቱ አትሊስት ለ1 ዓመት እና እነዚህ ሪኳየርመንቶች ያሟላል ነው ወይ እንጂ መጠይቆቹ ላይ ያሉ ኩዌሽነሮቹ ላይ ያሉ ጥያቄዎች ሌላ ጥያቄ የለውም እና ኦኬ ገንዘብ የማይጠይቅ ከሆነ ዋይናት እስቲ ለምን አልሞክረውም። አንዳንድ ገንዘብ ላይ ከሆነ ነው ብዙ ጊዜ ማጭበርበር የሚኖረው ነው። እሱ ነው አንድ እናም ነው ያደረገኝ። ግን ስቲል ለመናገር አላመንኩትም። ያው ልሞክር ብዬ ሞላሁት፣ ግን እርግጠኛ እውነት ነው ብዙ ነገሮቹ እውነት አልመሰሉኝም። ከገንዘብ አንጻር ማጭበርበር ባይኖረውም ለምን በነፃ እንዴት በነፃ የሚል ጥያቄ ደግሞ ፈጥሮብኝ ነበረ። ብዙ ሰው የሚጠይቀው ጥያቄ ነው። ብዙ ጊዜ ያው ፍሪ ሲሆን ነፃ ሲሆን ደግሞ ብዙ ሰው እንትን ይላልና ከዛ የመጀመሪያ ስቴፕ ነው ኮሚኒኬት ካረካቸው በኋላ በፌስቡክ ኮሚኒኬት አረካቸው። ከዛ የመጀመሪያ ስቴፕ ምንድን ነው? እንዴት ነው በኢሜል ነው ወይስ ከዛ ምን አይነት ዶክመንቶች አሟሉ? እንዴት ነበር ኮሚኒኬሽናችሁ? የመጀመሪያ ስቴፑ ኢሜል ላይ ልክ ኩዌሽነር ነበረች። ኩዌሽነሯን ኢሜይልን አስገብቼ ስም፣ የት እንደሰራው፣ የት እንደተማርኩ፣ መች እንደተመረኩ እንደዚህ የሚጠይቅ ከአንድ ፔጅ አይበልጥም። ኩዌሽነሩ ሞልቼ ሲቪ አፕሎድ አድርግ ይላል። ሲቪ ነበረኝ ኖርማሊ የምጠቀመውን ሲቪ አፕሎድ አደረኩት። ከዛ በኋላ አይ ቲንክ እንደውም ምሽት ላይ ነበር በእኛ ሀገር ሰዓት ወደ ሌሊት አካባቢ ነበር አፕላይ ያደረኩት። እዚህ ግን ቀን ስለነበረ ወዲያው መለሱልኝ። አይ ቲንክ እነሱ ከኢትዮጵያ በዛ ጊዜ የዛሬ እኔ አፕላይ ያደረኩት ኦልሞስት የዛሬ 4 ዓመት አካባቢ 5 ዓመት ሊሆኑ አካባቢ ደርሷል። አሁን 4 ዓመት አካባቢ አፕላይ ሳደርግ ከኢትዮጵያ ብዙ ሰው አፕላይ አድርጎ አልነበረ መሰለኝ፣ ወዲያው መለሱ። አይ ቲንክ በ1 ሰዓት ውስጥ በ2 ሰዓት ውስጥ ኢሜይል ላኩልኝ። ድርጅቱ ቀጣሪ ነኝ እና ኢንተርቪው ማድረግ እንፈልጋለን፣ ግን ኢንተርቪው ከማድረጋችን በፊት ጥያቄ አለ፣ የፈተና አለ፣ እንደ ፕሪ ኤግዛም ነገር አለ ብሎ ላኩልኝ ሊንክ። ከዛ በኋላ ቀጥታ ሊንኩን ስከፍተው 2 ኤግዛም ነው። አንደኛው የላንጉጅ ኤግዛም ቋንቋ እንግሊዝኛ ቤዚክ የሆኑ ግራመር ኤግዛም ብዙ ዲፕ የማይገባ ጀስት ኢዝ ወዝ አይነት ተመሳሳይ የሆኑ ግራመር ቀለል ያለ ኤግዛም። ከሱ ውጭ ደግሞ የነርሲንግ ወደ 30 ጥያቄ አካባቢ የሚሆን ኮመን ነርሲንግ ላይም ጀነራል የሆነ የነርሲንግ ጥያቄ ያለው ኤግዛም አብሮ ላኩልኝ። መጀመሪያ ኤግዛሞቹን ከሰራው በኋላ የተወሰነ ቀናቶች በኋላ ደግሞ ድጋሚ ኤግዛሞቹን አልፈሃል፣ ወደ ቀጣይ ፕሮሰስ ፕሮሲድ ማድረግ እንችላለን ወደ ኢንተርቪው ብሎ ላኩልኝ እና መጀመሪያ አፕላይ ሳደርግ በዚህ መልኩ ነበረ ዌብሳይታቸው ላይ አፕላይ ያደረኩት። ዌብሳይታቸው ለኤቭሪዋን ክፍት ነው፣ የትም ሀገር ላለ ሰው
መጠይቅ አለው። መጠይቁን መሙላት ከዛ በኋላ ቀጥሎ ያለው ስቴፕ የሚሆነው ደስ የሚለው ነገር ብዙ ጊዜ ሊሚት አያደርጉም ሪኳርመንቱን። እንዳልኩት ዲፕሎማ ወይም ዲግሪ ነርሲንግ ሆስፒታል 100 አልጋ በላይ የሆነ ሆስፒታል መስራቱን ብቻ ያሟላ እንጂ እንደዚህ ጠባብ አይደለም። ለብዙ ሰው እድሉን ይሰጣሉና በሱ መልኩ ነው። ከዛ በኋላ ኢንተርቪዎች፣ ተከታታይ ኢንተርቪዎች ፈተኖቹን ከጨረስኩ በኋላ በዛ ጊዜ እንዳልኩ ከኢትዮጵያ ብዙም ሰው አፕላይ አድርጎ ስለማያውቅ ትንሽ ለማመንም እውነት ኢትዮጵያን ነርሶች ተመሳሳይ ለምን አፕላይ አለማድረጋችን ጥያቄ ሆኖባቸው ነበርና ተመሳሳይ አቅም እንዳለን ጥርጣሬ ውስጥ ስለገቡ ትንሽ 1-6 አካባቢ ኢንተርቪው ያደረጉኝ ተከታታይ ለአንድ ሰዓት የሚፈጅ የተለያየ ሰው እየተቀያየረ ከዛ በሱ መልኩ መጨረሻ ላይ ከኢንተርቪዎቹ በኋላ አንዴ ተቀብለናል። ከኢትዮጵያ ተቀብለው ስለማያውቁ ትንሽ ፈሩ። ላይ እንቀጥላለን ይሉኛል። ከዛ አንዳንዴ ደግሞ ትንሽ ያደርጉ ነበር። መጨረሻ ላይ ግን ተቀብለናል ብሎ ወደ ቀጣዩ ስቴፕ እንድንሄድ ነገሩኝ። ቀጣዩን ስቴፕ ደግሞ ያው በሰፊው ስለምናወራ እንቀጥላለን። አይ በጣም ቆንጆ እንትን ነው ማለት ኢንተርቪው ምን ይመስል ነበረ? እንደዚህ ቲፕ በጣም አጠር ያለ። ኦኬ በጣም ጥሩ። ኦኬ ኢንተርቪው ላይ ያነሱት የነበሩት ጥያቄዎች ያው እኛ ሀገር አንዳንዴ ሲስተማችን ብዙ ጊዜ ፈተናም ሲሆን እንደዚህም ሲሆን ከማሳለፍ ይልቅ ሞር ወደ መጣል ላይ ያደላ ይችላል። የኛ ሀገር ሲስተም ብዙ ጊዜ ሁሉም ቦታ ባይሆንም እንኳንና የኛው ግን የመጀመሪያው ኢንተርቪው የነበረው ስለ ፕሮሰሱ ነበረ። እንዴት ነው ፕሮሰሱ? ምን አይነት ስቴፕ አሉት? ከስቴፕ 1 ጀምሮ ከእነሱ ጋር ብሰራ ምን አድቫንቴጅ ማግኘት እንደምችል ከኔ የሚጠበቅብኝ ሪኳየርመንት ምን እንደሆነ ስቴፕ ባይ ስቴፕ ደግሞ እነሱ የሚሸፍኑት ነገር ምን እንደሆነ ሁሉንም ክሊር አድርገው የመጀመሪያው ኢንተርቪው አስታውሳለሁ። ኦልሞስት ወደ 1 ሰዓት አካባቢ ነበር የፈጀው። ሙሉ ከእነሱ ሳይድ ያለውን ብቻ እንድሰማ ነው የፈቀዱልኝ። ከዛ ሁለተኛው ኢንተርቪው ላይ ደግሞ እኔን ሲጠይቁኝ የነበረው ነርሲንግ ኢትዮጵያ ውስጥ ያለው ነርሲንግ እንዴት እንደሆነ ማወቅ ስለፈለጉ ፕሮሲጀር እንዴት እንደምንሰራ። ኖርማሊ ያው ነርሲንግ ሳይንስ ነው፣ የትም ቦታ አንድ አይነት ነው። ያው ማሽኖች ሊለያዩ ይችላሉ፣ አድቫንስድ የሆኑ ነገሮች ቴክኖሎጂ ሊለያይ ይችላል እንጂ ስራው ተቀራራቢ ነው እና የምናክመውም ሰው ስለሆነ ስለዛ እንዴት ነው ቀን በቀን ያለውን ፕሮሲጀር ንገረኝ፣ እንዴት ነው ከጧት ጀምሮ ነርሲንግ ብሎ እንዴት ነው ምንድን ነው የሚመስለው የሚለውን ጠይቀው የነበረ። ከዛ ውጭ ደግሞ ኖርማሊ ትምህርት ቤት የት እንደተማርኩ፣ ዲግሪ ምን ኮርሶች እንደወሰድኩኝ ከነሱ ሀገር ዲግሪ ጋር ኢኩቫለንት መሆኑን እሱን መጠይቅ ልኮልኝ ነበር። ሁለተኛ ኢንተርቪው ላይ ትምህርት ቤት ሄጄ እንዳስሞላ። ከሱ ውጭ ከትምህርትና ከነርሲንግ ውጭ ደግሞ ላይሰንስ ቢሮ ላይሰንስ አክቲቭ የሆነ ላይሰንስ መኖር አለመኖሩን ጠይቀው ነበረ። ከዚህ ውጭ ቀጣይ ባሉት ኢንተርቪዎች ላይ ያነሱት ይሄኛውን የትምህርት ቤቱን መጠይቅ የላይሰንሱን መጠይቅ ከሰጡኝ በኋላ እሱን አስሞልቼ ትምህርት ቤት ላኩላቸው። እሱን ከላኩ በኋላ በቀጣይነት ስለ ሞር ዲፕ ገብቶ ክሊኒካሊ ደግሞ እንዴት ነው ሴናሪዎች እየሰጡ እንደዚህ አይነት ሴናሪዮ ቢገጥምህ ምን ታደርጋለህ፣ ያው ሞር ኦፍ ስራ ላይ አክቲቭሊ የምንሰራባቸውን ሴናሪዎች እየሰጡ የእኛን ፊድባክ አንድ አይነት ነው ከነሱ ሀገር ጋር የሚለውን እሱን ትንሽ ለማወዳደር ሞክረው ነበር። ከዛ በኋላ ቀጥሎ ባሉት ኢንተርቪዎች ደግሞ ብንቀበል ከኛ ጋር ብትሰራ ኮንትራቱ እንዴት ነው የሚለውን የሚቀጥለውን ስለ ኮንትራቱ በቀጣይነት ኢንተርቪው ያደረጉ። ከዛ በኋላ ትንሽ መመላለሱ የነበረው ከኢትዮጵያ አዲስ ስለነበርኩ ከዛ በኋላ ያሉት ኢንተርቪዎች ስለ ኢንተርቪው ሳይሆን ሞሮፍ እንቀበላለን አንቀበልም ሲከራከሩ ነበር ነው። አሁን ግን ጥሩ ነው። አሁን በጣም ብዙ ሰው አለ ከኔም በፊት የተወሰኑ ከዛ በኋላ በብዙ ሪሰርች ያገኘኋቸው ሰዎች አሉ። ከኔም በኋላ ደግሞ በጣም ብዙ አፕሊካንት አለ። እንደዚህ አያጠብቁትም። አሁን ቀለል እንዳለ አይ ነው ብዙ ሰዎች ጓደኞች ይነግሩኛል። ይህን ይመስላል። ኤክስፒሪየንስ ላይ ስንት ዓመት ኤክስፒሪየንስ ኤክስፔክት ያደርጋሉ? ኤክስፒሪየንስ ላይ ሪኳየርመንቱ ሚኒመም ሪኳየርመንቱ 1 ዓመት ኤክስፒሪየንስ ነው። 1 ዓመት ኤክስፒሪየንስ ሜድ ሰርጅ ዲፓርትመንት ላይ የት ነበርክ የሚል ጥያቄ የሚያየው ነበር ከስር እና 1 ዓመት ኤክስፒሪየንስ ኤኒ ሜድ ሰርጅ ብቻ አይደለም፣ ሜዲካል ሰርጂካልም ብቻ ሳይሆን የትኛውም ከሜዲካል ሰርጂካልም ውጭ ኢመርጀንሲ ሊሆን ይችላል፣ አይሲዩ ሊሆን ይችላል፣ የትኛውም ከኦፒዲ እስካሁን ድረስ ኦፒዲ አውትፔሽንት ዲፓርትመንት ሲቀበሉ አላየሁም። የትኛውም አይነት ሆስፒታል ውስጥ ያሉ ክፍሎች ውስጥ 1 ዓመት ሚኒመም ኤክስፒሪየንስ፣ አንዳንዴ ደግሞ ኤክሰፕሽናል አንዳንዴ በወራቶች 8 ወር 6 ወርም ሆኖ ይቀበላሉ። ጥሩ ነው። አንዳንዴ ሰውን የሚያምኑበት ከሆነ ያየው የነበረው ነገር ኤክስፒሪየንሱ ካልሞላ አልጋው ቁጥር ካልሞላ ይታገሳሉ። ድጋሚ አፕላይ አድርግ እንጠብቃለን፣ ይህን ነገር አስተካክለ ድጋሚ ሁለተኛ ዙር አፕላይ ብታደርግ ቅድሚያ እንሰጣለን ብለው እንደሱ አይነት ኦፈር ሲሰጡም አይቼ ነበር እና የኔ 1 ዓመት ኤክስፒሪየንስ ነበር የጠየቁኝ ሚኒመም ሪኳየርመንት። ሌላው ጥያቄ የመጀመሪያው ኢንተርቪው አለቀ፣ አፕሊኬሽን ሞላ፣ ኢንተርቪው ወደ 6 ኢንተርቪው አደረግ።
ኔክስት ስቴፕ ላይ ምን አይነት ነገር ነበር ከአንተ የፈለጉት? ኢቫሉዌሽን ላይ ነው ዳይሬክት የገቡት? ከዛ ኢንተርቪው ካለቀ በኋላ ጥሩ ጥያቄ፣ ቀጥታ የገቡት ወደ ክሪዴንሻሊንግ ነበረ። ከኢንተርቪው በኋላ ሶሪ አንድ ስቴፕ ዘል ያለው ከኢንተርቪው በኋላ ቀጥታ የገቡት ወደ ኮንትራት አግሪመንት ነበረ። ምንም አይነት ስቴፕ ዩዥዋሊ አሜሪካ ምንም አይነት ካምፓኒ ምንም አይነት ክፍያ ከመክፈላቸውን በፊት ኮንትራት ሳይፈራረሙ በኋላ ውል ሊፈርስ ስለሚችል ቀጥታ ኮንትራት አግሪመንት ነው። አስታውሳለሁ ለአንድ ወር ጊዜ ሰጥቶ የነበረ አንብባ ያው ፈርም ብለው ኮንትራት አግሪመንት ላይ እንዴት ቅድም ኦልሬዲ መጀመሪያ ክሊር አውት እያደረጉ ስለመጡ ግልጽ ስለነበረ ኮንትራቱን ፈረምኩኝ። ከዛ በኋላ ቀጥሎ የነበረው ስቴፕ ብዙ ጊዜ ሰዎች ስለሚጠይቁኝ ነው። አንዳንዴ ኮንትራት ያው ብዙ ገጽም ስለሆነ አንዳንዴ ብዙ ሰው ይሰላችና በጊዜው ሳይፈርም ይቀራል። ግን ኖርማሊ ኮንትራቱ ተመሳሳይ ነው፣ ከስራው ጋር የተያዘ ስለሚሆን ተቀራራቢ ነው። አንዳንዴ ካነበቡ ወዲያው መፈረም ምላሽ መስጠት ጥሩ ነው። ከዛ ከኮንትራቱ በኋላ ወደ ትምህርት ቤት ክሬዴንሻሊንግ ነው የቀጠለው። ክሬዴንሻሊንግ ትምህርት ቤት የተማርኩበት ትምህርት ቤት ላይሰንስ የተሰጠኝ የነበርኩት አዲስ አበባ ከተማ ላይ ነበር። አዲስ አበባ ከተማ ኤፍኤምአካ ነበር ላይሰንስ። ኤፍኤምአካ እና ትምህርት ቤት ሁለት ፎርም ላኩልኝ። በእኛ ጊዜ ሲጂኤፍኤንኤስ ነበር የሚባለው። አሁን አይ ቲንክ ትሩ ሜሪት ስሙ አፕዴት ተደርጓል፣ ክሬዴንሻሊንግ የሚሰራው ተቋም። ከዛ በኋላ እነዛን መጠይቆች ኦልሬዲ አንድ ዙር ቅድም እንደነገርኩ አቫንት ኦልሬዲ አንድ ዙር ስክሪን አድርገው ነበረ በራሳቸው ፎርም የትምህርት ቤቱ በቂ መሆኑ። ሁለተኛ እርግጠኛ ስለነበሩ ቀጥታ ከሲጂኤፍኤንኤስ ክፍያ ፈጸሙልኝ፣ ክሬዴንሻሊንጉን ከፈሉ። ከዛ በኋላ ፎርም ላኩልኝ። የኔ ድርሻ የነበረው ፎርሙን ሄዶ ለዲፓርትመንት ማስሞላት፣ ለላይሰንስ ቢሮ ማስሞላት። ቀጥሎ የነበረው ሁለተኛው ስቴፕ ይሄ ነው። ከዛ በኋላ ፎርሞቹን ካስሞላው በኋላ አስላኩኝ። ከዛ በኋላ ነበረ መጠበቅ ቀጥሉ። ከዛ በኋላ የነበረው ደግሞ ትንሽ ሲጂኤፍኤንኤስ እንዳልኩ ብዙ ጊዜ ስላልተለመደ በተለይ ከትምህርት ቤት አንዳንድ አልፎ አልፎ የሚመጣ ኬዝ ነበር በእኔ ጊዜ እና ሲሞሉ ትንሽ መጠይቁ ላይ ስተት ነበረው። እሱ ትንሽ አቆይቶ የነበረ ኦልሞስት 1 ዓመት አካባቢ አስጠብቆኛል። ምላሽ ከሲጂኤፍኤንኤስ ምላሽ ይላካል። ትምህርት ቤት የአክቲቭሊ ኮኦርዲኔት እያደረጉ ነበር፣ ግን መሀል ላይ አድራሻ ለውጠው ነበር ትንሽ በሱ ምክንያት የተወሰነ ለ1 ዓመት ያህል። ከዛ በኋላ የጥበቃ ጊዜ ነበር። ግን ጎን ለጎን ከሲጂኤፍኤንኤሱ ጋር አብረው ለጥናት ፕሮግራም ልኮልኝ ነበረ። የትምህርት ፕሮግራም ከአቫንት በራሳቸው የትምህርት ፕሮግራም አላቸው። ለኢኔክሌክስ ኤግዛም ማዘጋጃ በቂ መረጃ ይሰጣሉ፣ መጽሐፎች ይሰጣሉ። ከዛ ውጭ ደግሞ ተጨማሪ የሚያስፈልግ የጥናት ፓኬጅ ያለው ለእኔ ነርሳቺቭ የሚባል አለ። ልክ ዩወርልድ እንደሚባለው አርቸር እንደሚባል የማዘጋጃ ፉል ፓኬጅ አለው። ዌብሳይት ገዝቶልኝ ነበር። በመሀል እያጠናው ነበረ ሲጂኤፍኤንኤስ ፕሮሰስ እስከሚደረግ ድረስ።